ከሞባይሉ ውስጥ ኮረንቲ ዘግቶ እኮ ነው። ከሞባይሉ ውስጥ ኮረንቲ ዘግቶ እኮ ነው። ምን ዘግቶ? ባትሪ ነው። ታዲያ ኦኬ ደግሞ የዘጋኸው መሰለኛ። አረ አይደለም እኔ አንቺ የዘጋሽ መስሎኝ መድመራ አክሬኑ ላይ ሳይል ለካ ባትሪ ዘግቶ ነው። ኦኬ ደህና ነህ ታዲያ? ደህና እግዚአብሔር ተመስገን። እንዴት ነሽ አንቺ? እግዚአብሔር ይመስገን ደህና ነኝ። ከየት ሀገር ነው ግን የምትደውለው? እኔ ከቤት ነው የምደውለው። ከቤት ነው። ሀገር እኮ ነው ያልኩህ። ሀገር ነው ያልሽው? ሀገር እንግዲህ ያው ጅማ አካባቢ ነው። ወደ ማና ነው? ኦኬ ማን ሰጠህ ታዲያ ስልክ? ይሄን ስልክ ሰው ነው የሰጠኝ። ማለት ያንቺ ጎዳና ነው። አሁን እሱን ሌላ ጊዜ ወራለን። አሁን ስለሌና ስለንቺ ማውራት አይቻልንም። አሁን ሩቅ ነው ይሄ። አሁን እኔ ያለሁበት እየኮ ነው። መቀሌ ታውቀዋለህ? መቀሌ ትግሬ ሀገር ነው። ትግሬ ሀገር ነው። አዎ አዳምን ጎዳ ኢራቅ እንጂ መንጋዴ ሩቅ ምን ችግር የለ ካች ነው ይላሉ። ማን ሰጠህ እኮ ነው። ስትገርመኝ እኮ ነው። ምን ያስገርማል እንግዲህ ያው እግዚአብሔር ነገር ነው። ይሉ ያገናኛል እንግዲህ በቁጥር ያስመስሉ አይደል? ታዲያ በተረፈ ደህና ነህ? በተረፈ ደህና ነህ? በተረፈ አይደለም በራስህ ደህና ነህ? በተረፈ እቱ ነው። አይ ጥሩ ዋና ደህንነት ነው። አቤት ዋና ጤንነት ነው። ትክክል ነው። ጤና ስለሌለ አይደለም እኔ ነኝ እንጂ የገናኛል። አዎ ልክ ነህ። ልክ ነህ። እኔ እኮ ወሬ በፊት ስናወራ ማለት ዋ እስቲ እቺ ትግሬ ናት ብዬ ጥርጣሬ ውስጥ ገብቼ ነበርኩት። ምን እንዴት አለት ንግግር ስትናገር እንደ ትግሮች አይነት ዋ ምናምን ትያለሽ። ተቆጣው እንዴ? አንተ መቆጣት ነው። እኔ ድንግጥ እላለሁ። ያ ሰዓት በቃ እንዳለ ሰውነቴ ቫይብሬት ይሆናል። ኦኬ እኔ ማን ሰጠህ ብዬ ገርሞኝ ነው። አጋራም ምን የሚያስገርም ነገር ነው። ስልክ ቁጥር እኮ ያው ለኢትዮጵያ አይደለም እንዳለ እንዴ ታዲያ አንተ አሁን ላውቀው እችላለሁ። አሁን አንተ ዝም ብለህ በግምት ደውለህ ሰው ሰጥተው ነው ወይ? ግምት ምን ሳንቲም ውሃ ነው እንደ ግምት ሰው ለሚደውል ምን ነው? ማን ሰጠው ብዬ ገርሞኝ እኮ ነው እናትዬ። ምን መስገር እናት እኔ ወንድ እኮ ነኝ። እናት ስትይ እኮ ግራ ገባልኝ። አይባልም እንዴ ታዲያ? እኛ ሰፈር አይባልም። እንትን ሰፈር እንጂ ነገር ምን ችግር አለ? እናንተ ሰፈር ወደፊት ለንቺ ብለህ መመጣቴ አይቀርም ይባላል። ግን የኔ እናት የኔ ጌታ ይባላል። እንግዲህ አንተ አዲስ አበባ አልነበርክም እንዴ? አይ ጌታ እኔ ፈጣሪ በላይ ጌታ እኔ ሰውል ጌታ አይደለም ምሳሌ ማለት ነው። እሱ እግዚአብሔር ያለው ነው የሚሆነው። በቃ እንግዲህ ታዲያ አሁን እኔ እመጣለሁ ወይ አንቺ እመጣለሽ? ወደ አጋራኒ ያንተ ጅማ ነው ታዲያ? እሺ በቃ ታዲያ እኔ ልምጣ ወይስ አንቺ እመጣለሽ? ኧረ እኔ እመጣለሁ። ትራንስፖርት ከላክ እኔ እመጣለሁ። ኧረ ባንክ ንገረኝ። አሁን ልካለሁ ከፈለገሽ አሁኑ ይኸው። እውነት ጋብን ብሬ እንደሆነ ነፍ ነው ነገር አሁንማ አይደርስም። አሁን በቃ እስከዛ ድረስ አስበበት ነው እንጂ እዛ ሰዓት ድረስ እንደዋውላ። እሺ አሁን ካርድ የለኝም። ስሞላ እደውልልሃለሁ። እሺ በቃ ለማን ነው ስሜ? በቃ ታፓሴ ብለሽ ያዥ። እሺ ታፓሴ? ኦኬ እሺ ማን ብለህ ያዥ እንጂ ለምለም እንዴት ይመች ከሞባይሉ ኮረንቲ ዘግቶ እኮ ነው።